lights so bright, it's hard to breathe, but that's alright. Hush. ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንግዲህ በሌላ የሶፋ ዲዛይን መጥቻለሁ። ባለፈው ኤል ሼፕ ሶፋ አሳይቻችኋለሁ። ዛሬ ደግሞ ኖርማሉ ሶፋ እንዴት ነው የሚሰራው፣ ውቅሩ እንዴት ነው ከመጀመሪያው ጀምሮ የሚሉን እስቲ ላሳያችሁ። እንግዲህ መጀመሪያ እንደዚህ ነው የሚዋቀረው። ያው ተመሳሳይ ነው ከሄሉ ጋር እንደዚህ ነው የሚዋቀረው። ይሄ አራት ማዕዘን ነው የተዋቀረው። ይሄ እንደዚህ ከተዋቀረ በኋላ እንደዚህ ይቀመጣል። ይሄኛው ደግሞ ጎን ላይ የሚደረግ ብራንቹ ነው። ትንሽ እንደዚህ ከረፍ ተደርጎለታል። ይሄ ሳፋሪያን ነው። ከዛ በዚህኛው የዚህኛውን ተመሳሳይ በዚህኛው በኩል እናደርጋለን። ከዛ በኋላ በማገር እንጨቶች እናገናኛለን። ያው እንጨት ነው በማገር እንጨት የተገናኘው። ከዛ ፋይል ካለ ፋይል ከሌለ ካርቶን እናለብሳለን። ስለዚህ ልክ ጨርቃችንን እና ስፖንጅና ጨርቅ ከለበሰ በኋላ ይሄኛው እዚህ ይቀመጣል ከጎን ላይ። የዚህኛውም ተቃራኒው እንደዚህ ይሄኛው እንደዚህ ከጎን እንደዚህ ይመጣል ከለበሰ በኋላ ይሄ ደግሞ መደገፊያው ነው። መደገፊያው ልክ እንደዛኛው ውጪ ላይ ነው ለብቻው ነው የሚዋቀረው። ይሄ ሳፋሪያን ነው። መጀመሪያ እነዚህ ሳፋሪያኖች ከሳፋሪያኑ በእንጨት በማገሮቹ እንጨቶች ካገናኘነው በኋላ እቺኛውን ተከትለዋንም ለብቻ ቀርጸን እሷንም አንድ ላይ እናገናኛለን። ከዛ በኋላ ሳፋሪያን እንደዚህ እናለብሰዋለን። ሳፋሪያን ከሌለም ደግሞ ካርቶን እንለብሳል። ከዛ በኋላ ይሄ እንዴት ነው የሚገባው? መጨረሻ ላይ ጨርቅና ስፖንጅ ከለበሰ በኋላ መጨረሻ ላይ ይሄ እንደዚህ ነው። እዚህ ላይ እንደዚህ ይቀመጣል ማለት ነው። ይሄ እንደዚህ ከተቀመጠ በኋላ ከዚህ ወደዚህ ወሳችን መታል። ይሄኛውን ከስር ይሄኛው ጭቁት እናደርጋለን። ከዛ በኋላ ከላይ ስፖንጃችን እናለብሳለን። መጨረሻ ላይ በሚስማር ማገናኘት ነው ማለት ነው። ስለዚህ ሶፋችን ሲያልቅ ይሄንን ነው የሚመስለው። ጨርቅና ደግሞ ሌዘሩና ስፖንጁን አልብሰን ደግሞ መጨረሻ ላይ ያለውን አብረን እናያለን። ሰብስክራይብ አድርጉ። ይመቻል።